በዚህ ትምህርት ቤት ውስጥ የሚገኙ ልጆች አስተማሪዎች እስኪገቡላቸው እየጠበቁ ነው። ነገር ግን አስተማሪዎቹ በቢሮ ውስጥ ሆነው ተጨንቀዋል። አስተማሪዎቹንም ያስጨነቃቸው በቴሌቪዥን ላይ የሰሙት አስደንጋጭ ዜና ነው። ዜናውን በእነሱ ከተማና በአንዳንድ የዓለም አካባቢ ላይ ትላልቅ ክብ ነገሮች እንደወረዱ ያሳያል። እነዚህ ነገሮችም የወረዱት ከሰማይ ሲሆን እስካሁን ድረስ ምንም ጉዳት አላመጡም ነበር። አሁን ላይ ግን እነዚህ ክብ ነገሮች ኤሊየን መሆናቸውና የሰው ልጆችን ማጥቃት መጀመራቸው ተነገረ። ኤሊየኖቹም ወደዚህ ምድር የመጡበት ዋነኛ ዓላማ የሰው ልጆችን ለማጥፋት ነው። በዚህ ምክንያትም በዛ ትምህርት ቤት ውስጥ አስተማሪ ሲጠብቁ የነበሩት ተማሪዎች በሙሉ ወታደር ይሆናሉ። ውትድርናው ግን እነሱ እንዳሰቡት ቀላል አይደለም። ሰላም፣ ሁሉም ፊልማችን ጀምሯል። በዛሬ ሁሉም ፊልም የምንመለከተው ዲዩቲ አፍተር ስኩል የተሰኘውን በ2023 የወጣ ምርጥ ፊልም ይሆናል። ፊልሙ ከተመቻችሁ ላይክ አድርጉት። ለቻናላችን አዲስ የሆናችሁ ሰዎች ደግሞ ቻናሉን ሰብስክራይብ በማድረግና የደወሏን በተን በመጫን ቤተሰብ መሆን ትችላላችሁ። ነገር ግን ውድ ቤተሰቦች እነዚህን ፊልሞች ሰርቶ ለእናንተ ለማቅረብ ብዙ ልፋትና ድካም አለውና ቢያንስ ይህንን ቪዲዮ ላይክ በማድረግ የማገዙ እንዳረሱ። ወደ ፊልሙ የሚጀምረው በሴዮንግ ጂን ሁለተኛ ደረጃ ትምህርት ቤት ውስጥ ነው። ተማሪዎቹም የመንፈቅ ዓመት ፈተና እየወሰዱ ይገኛሉ። ነገር ግን ማንም ተማሪ በስርዓት አስቦ የሚሰራ የለም። ሁሉም ተማሪዎች ዝም ብለው ፈተናውን ይሞሉታል። ምክንያቱም ፈተናው በጣም ከባድ ስለሆነ ነው። በደቡብ ኮሪያና በአንዳንድ የዓለም ከተሞች ላይ ደግሞ በሰማይ ላይ የተንሳፈፉ ዓመት ያስቆጠሩ ክብ ነገሮች አሉ። እስከ ዛሬ ወደ ምድር ወድቀው ባያውቁም አሁን ግን በአንድ ቦታ ላይ ወድቀዋል። ወታደሮችም እንግዳው ነገር ወደቀ ወደ ተባለበት ቦታ ይሄዳሉ። ፊልሙም ቾያንግ ሲክ የተባለ የወታደሮችን አዛዥ ያሳየናል። ከመኪናውም እንደወረደ በፍጥነት ሉሉ ላይ መተኮስ ይጀምራል። ቢሆንም ግን ሉሉን ምንም አላደረገውም። ለወታደሮቹም አርፒጂ በሉሉ ላይ እንዲተኩሱ አደረጋቸው። አርፒጂው እንደተተኮሰ ግን ክቡ ነገር ወደ ኤሊየን ይቀየርና ወታደሮችን ይገላል። ፊልሙም ከ4 ሳምንታት በኋላ በሴዮንግ ጂን ሁለተኛ ትምህርት ቤት ውስጥ ይመለሳል። ፓርክ የተባለች አስተማሪም ተማሪዎቹ ከዚህ በፊት ሲፈተኑ የተመለከትነውን ፈተና ልትሰጣቸው መጥታለች። የዚህን ሰዓትም ርዕሰ መምህሩ በትምህርት ቤቶች ውስጥ በሚገኙት ስፒከር ሁሉም መምህራን ወደ ቢሮ እንዲሰበሰቡ ይናገራል። ሁሉም መምህራኖችም ወደ ቢሮ ሄዱና ለረጅም ሰዓታት ይሰበሰባሉ። ፓርክም ወደ ተማሪዎቹ ጋር ትመለስና ሁሉም ነገር ሰላም እንደሆነ ትነግራቸዋለች። ነገር ግን በተማሪዎቹ መማሪያ ክፍል ውስጥ ቴሌቪዥን ስለነበረ ዜናውን ይሰማሉ። በምድር ላይም እንግዳ ፍጥረቶች እንደመጡና በርካታ ወታደሮችን እንደገደሉም ይሰማሉ። ተማሪዎቹም እኚህን ነገሮች በሰማይ ላይ ማየት ከጀመሩ 1 ዓመት አልፏቸዋል። ቢሆንም ግን እስከዛሬ ክፉነታቸውን አያውቁም ነበር። ወይዘሮ ፓርክም እንዴት ብላ ለተማሪዎቹ እንደምታስረዳ አታውቅም። በቻሉት መጠንም ራሳቸውን መከላከል እንዲማሩ ትመክራቸዋለች። ይህ በእንዲህ እንዳለ መንግስት ታላቅ የሆነ መግለጫ እየሰጠ ነው። መግለጫውም ሁሉም ተማሪዎች የጦር ሰራዊቱን እንዲቀላቀሉ የሚጠይቅ ነው። ተማሪዎቹም የጦር ሰራዊቱን በሚቀላቀሉ ሰዓት አንድ ጥቅም ያገኛሉ። ውትድርናውን በሚቀላቀሉ ሰዓት ከዚህ በኋላ ምንም አይነት ፈተና እንደማይኖርና በቀጥታ ከፍተኛ ደረጃ ትምህርት ቤት እንደሚገቡ ነገራቸው። ይህንን የሰሙት ተማሪዎችም ፈተና በጣም ከባድ እንደሆነ ያውቃሉ። ውትድርናውንም ለመቀላቀል ሁሉም ይስማማሉ። ወይዘሮ ፓርክም አሁን ከመወሰናቸው በፊት ቤተሰቦቻቸውን ቢያማክሩ የተሻለ እንደሆነ ትነግራቸዋለች። በክፍል ውስጥም ሁልጊዜ ችግር ፈጣሪ የሆኑ 2 ተማሪዎች አሉ። አንደኛው ኩሎ ኢልሃ ሲሆን ሁለተኛው ደግሞ ጃንግዩክ ሁን ነው። እነዚህ ተማሪዎች እርስ በርስ የማይዋደዱ ሲሆን ፓርክ መውጣቷንም ጠብቀው መጣላት ይጀምራሉ። በክፍል ውስጥም ሲደባደቡ አንዳቸውም ተማሪዎች እነሱን አላገላገሉም። ምክንያቱም እነሱ ሁልጊዜ ነው የሚጣሉት። ተማሪዎቹም ወደ ቤታቸው ከሄዱ በኋላ ለቤተሰቦቻቸው ስለ ውትድርናው ተናገሩ። የአብዛኞቹ ቤተሰቦችም ሀገራቸውን ስለሚወዱ እንዲገቡ ይፈቅዱላቸዋል። ከቤተሰቦቻቸው ፈቃድ ያገኙት ተማሪዎችም ሻንጣቸውን ይዘው ወደ ትምህርት ቤት ተመልሰዋል። ከዚህ በኋላም እነሱን ውትድርና የሚያሰለጥናቸው ሌተናል ሊቹን ሆ የተባለ ወታደር ነው። ሊም ለተማሪዎቹ ራሱን ካስተዋወቀ በኋላ ከዛሬ ጀምሮ ራሳቸውን እንደ ተማሪ ሳይሆን እንደ ወታደር ማየት እንዳለባቸው ነገራቸው። ዩጂንግ የተባለችው ልጅም የተማሪዎቹን ስነ ምግባር እንድትቆጣጠር ትመረጣለች። ቼኦል የተባለው ተማሪ ደግሞ አቴንዳንስ እንዲይዝ ተመርጧል። በመቀጠልም ሊ ማንኛውም ሕግና ትዕዛዝ የሚጥስ ተማሪ ከነጥቡ ላይ እንደሚቀነስና ወደ ከፍተኛ ትምህርት ቤት እንደማይሄድም ተናገረ። ሊም ወንቤ የተባለውን ሳጅን ያስተዋውቃቸዋል። ወንቢም ተማሪዎቹ ወደሚያርፉበት ቦታ ይወስዳቸዋል። ተማሪዎቹ እስካሁን ስለ ስልጠናው ብዙም ግድ አልሰጣቸውም። እንደ ቀላል ነገር የገቡትም ውትድርና ውስጥ መሆኑ ብዙም አላስጨነቃቸውም። የእነሱ ፍላጎትም ወደ ከፍተኛው ትምህርት ቤት ማለፍ ስለሆነ ሁሉንም ነገር እንደ ቀልድ ይቆጥሩታል። ሊም ወደ ተማሪዎቹ ከመጣ በኋላ የያዙት መሳሪያ ሊገላቸውም ጠላታቸውንም ሊገል እንደሚችል ነገራቸው። ይህንንም የሚወስነው የእነሱ ጥንቃቄ ስለሆነ በጥንቃቄ እንዲጠቀሙ ይነግራቸዋል። የስልጠናው ቀኖች እየገፉ በሄዱ ቁጥር አብዛኛው ተማሪ ተሰላችቷል። ክፍል ውስጥም ሁልጊዜ የሚደባደበው ኢልሃ የተባለው ተማሪም ስልኩን ደብቆ ይዞ ነበር። ሊም ስልኩን ይቀበለውና ነጥብ እንደሚቀነስበት ይነግረዋል። ኢልሃም ይህንን ያደረገው የሱ ጠላት ጃንግዩንግ እንደሆነ ያስባል። ከጃንግዩንግ ጋርም በክፍል ውስጥ ለመጣላት ሲሞክር ሊ ያስቆማቸዋል።
ምሽት ላይም ከክፍል ውጪ ሁለቱ ልጆች ለመጣላት ይሞክራሉ። ቺዩልም እየተጣሉ እንደሆነ ስላወቀ ይመጣና ያስቆማቸዋል። ከዚህ በፊትም ተቀይሮ ወታደሮችን የገደላቸው ክቡ ነገር አሁንም በትምህርት ቤት ውስጥ ይወድቃል። ተማሪዎቹም ስለ ክቡ ነገር ከመጨነቅ ይልቅ እርስ በእርስ መጣላታቸውን ጀመሩ። ከሰማይ ላይ የወረደው ክቡ ነገርም ቅርጹን ወደ ኦክቶበስነት ይቀይረዋል። በእጆቹም ዩንግን ጠቅልሎ ይዘውና እስከነነብሱ ይበለዋል። ተማሪዎቹም የተፈጠረውን ነገር ለፓርክ ስለነገሯት እሷም ለሊ ሄዳ ተነግሯለች። ሊና ፓርክም ሌሎቹ ተማሪዎች ይህንን ከሰሙ እንደሚረብሹ አውቀዋል። እውነታውን የተመለከቱት ተማሪዎች በጣም ቢፈሩም ሁሉንም ነገር በውስጣቸው እንዲይዙም ጠይቋቸዋል። ልጆቹም የሞተው ልጅ የት ገባ ሲባል ምን ብለን ነው የምንመልሰው ብለውም ይጠይቃሉ። ፓርክም ከባድ ጉዳት ስለደረሰበት ወደ ቤቱ ልከነው ነው ብለን እኛ እንዋሻለን፣ የቀረውን ነገር እናንተ ደብቃችሁ ያዙ በማለት ተነግራቸዋለች። ልጆቹም የተመለከቱት ነገር በጣም የሚያስፈራ ቢሆንም ሌሎቹ ልጆች እንዲሸበሩ አልፈለጉም። ነገሩንም ለማንም ሳይናገሩ በጸጥታ ያልፋሉ። ሊም የተማሪዎቹ ጭንቀት ይገባዋል። ምክንያቱም ከዚህ በፊትም ሉሉ ወርዶ ወታደሮቹን ሲጨርሳቸው በቦታው ላይ ነበር። ከዛ ቦታ ላይም በህይወት ሊተርፍ የቻለው እሱ ብቻ ነው። በማግስቱም የወታደሮቹ አዛዥ እነ ሊን ምን እየጠበቁ እንደሆነ ይጠይቃቸዋል። ሊም አዛዡ ስለምን እንደሚያወራ ሊገባው አልቻለም። አዛዡም ኤሊየኖቹ ወደ ምድር እየመጡ ስለሆነ ተማሪዎቹን መሳሪያ መተኮስ በፍጥነት አስለምዷቸው ብሎ ትዕዛዝ ይሰጠዋል። ሊም በአለቃው ትዕዛዝ መሰረት ተማሪዎቹን ማሰልጠን ይጀምራል። የመሳሪያ ስልጠናውም ረጅም ሰዓት ይወስዳል። ተማሪዎቹም የመሳሪያ ስልጠና ሳይጨርሱ በፊት ምግብ መብላት አይችሉም። አንድ ቀንም በክፍል ውስጥ የተፈታታ መሳሪያ መልሶ መገጣጠም እየተማሩ ነው። ኖኤ ሲኦል የተባለው ተማሪ ሲቀር ሁሉም ሰዎች መሳሪያውን መግጠም ችለዋል። ተማሪዎቹም እሱ እስኪገጥም ድረስ ቁጭ ብለው እየጠበቁት ነው። እስካሁን ድረስ ተማሪው መሳሪያውን ገጣጥሞ መጨረስ አልቻለም። ተማሪዎቹ ግን እሱን ትተው መሄድ ይፈልጋሉ። ሊም ውትድርና ማለት በህብረት የሚሰራ ስራ እንጂ አንዱን ትቶ የሚኬድበት ስራ እንዳልሆነም ነገራቸው። በማግስቱ ተማሪዎቹ በውጭ ላይ ወጥተው ሽጉጥ መተኮስ ሊለማመዱ ነው። እነሊም ተማሪዎቹን ከትምህርት ቤቱ ራቅ ባለ ቦታ ላይ ለማሰልጠን ወስነዋል። ከነሊ በተጨማሪም ጃዩን የተባለች ሴቶቹን የምታሰለጥን ሌላ ሴት ወታደር መታለች። እንዲሁም ተማሪዎቹ ወይዘሮ ፓርክን በጣም ስለሚወዳት እሷም አብራቸው እየሄደች ነው። ልጆቹም እነሱ በትምህርት ቤት ውስጥ በነበሩ ጊዜ ከተማ ውስጥ ምንም እንቅስቃሴ እንዳልነበር ተመለከቱ። ተማሪዎቹም ተኩስ የሚለማመዱበት ቦታ ላይ ደርሰዋል። ቀኑን ሙሉ እየተኮሱ ቢውሉም አንዳቸውም በስርዓት መምታት አልቻሉም። ከሁሉም ተማሪዎች ግን ሊናራ የተባለችው ሴት በሚገባ መተኮስ ለምዳለች። ወደ ትምህርት ቤት በሚመለሱ ሰዓትም ሊ የሚያጠራጥር ነገር ይመለከታል። በቦታው ላይ በርካታ መሳሪያዎች ተተኩሰው እንደነበረ ምልክት በግድግዳው ላይ ተመለከተ። ተማሪዎቹንም ወደ አደጋ ውስጥ መክተት ስላልፈለገ እነሱ ከፊት ሄደው ለማጣራት ይወስናል። እሱና ወይዘሮ ፓርክ እንዲሁም አንድ ወታደር ጨምረውም ነገሩን ለማጣራት ሄዱ። ወይዘሮ ፓርክም እስኪመለሱ ድረስ ተማሪዎቹ የትም እንዳይሄዱ ነገረቻቸው። የዚህን ሰዓትም ታይማንና ሂራክ የተባሉ ተማሪዎችም ከሰዎቹ ተደብቀው ይሄዳሉ። በጣም ርቧቸው ስለነበርም በሱፐርማርኬት ውስጥ ገብተው ምግብ ለመብላት ነው ሄዱት። ወይዘሮ ፓርክም ስትመለስ ሁለቱ ተማሪዎች እንደጎደሉ አወቀች። ዩጁንግ የተባለችውን ተማሪም ልጆቹን እንድትፈልጋቸው አዘዘቻት። ዩጁንግም ልጆቹን ለመፈለግ በምትሄድ ሰዓት አንድ አስደንጋጭ ነገር ታያለች። አንድ ወታደር መሳሪያውን እንደያዘ እጁ ተቆርጦ ከመሳሪያው ጋር መሬት ላይ ወድቋል። ይህንንም ስታይ በጣም ትጮሃለች። ተማሪዎቹም በሙሉም ወደ እነ ዩጁንግ ጋር ይሄዳሉ። የተቆረጠውን እጅም ሲመለከቱ ተደናግጠዋል። ወይዘሮ ፓርክም የዚህን ሰዓት በመሬት ላይ ሞተው የወደቁ በርካታ የነሱን ተማሪዎች ተመለከተች። እነዚህ ክብ ነገሮች አሁን ላይ ወደ ትናንሽ ፍጥረት ተቀይረው ተማሪዎችን እየገደሉ ነው። ወይዘሮ ፓርክም ተማሪዎቹን ለማዳን ስትል ወደ እነዚህ እንግዳ ፍጥረቶች ትሄዳለች። የፍጥረቶቹ እጅም እንደ ጩቤ የሾለ ሲሆን ወይዘሮ ፓርክን ወግተው ይገሏታል። ከተማሪዎቹ ጋር የነበረው አንድ ወታደርም የቻለውን ያክል እንግዳ ፍጥረት መግደል ይጀምራል። ሌተናል ሊም የጥይቱን ድምጽና የተማሪዎቹን ጩኸት ሰምቶ ወደ እነሱ ጋር በፍጥነት ይሄዳል። ይህ በእንዲህ እንዳለ ሶስት ሴት ተማሪዎች ከተማሪዎች ሁሉ ወደ ተለየ መንገድ እየሮጡ ነው። እነዚህ ሶስት ተማሪዎችም ሃና፣ ቦራ እና ሶኒዩ ይባላሉ። ወደ መኪና ማቆሚያውን በመሄድ መኪና ውስጥ ለመደበቅ ነው የወሰኑት። መኪናው ጋር እንደደረሱም አንድ እንግዳ ፍጥረት ሃናን እግሯን ይዛታል። ጃዩን የተባለችው ሴት ወታደርም እንግዳውን ፍጥረት ትገልና ልጅቷን ነጻ ማውጣት ትችላለች። በሚያሳዝን ሁኔታም ሴቷ ወታደር ልጅቷን ካዳነች በኋላ በእንግዳው ፍጥረት ተገላለች። ሃናም ደንግጣ መኪና ውስጥ ገባች። መኪና ውስጥም ከገባች በኋላ በሁለቱ ጓደኞቿ ላይ ትቆልፋለች። እነሱም ሌላ ማድረግ የሚችሉት ነገር ስለሌለ ወደ አንድ ትንሽዬ የመስታወት ክፍል ውስጥ ይገባሉ። በክፍሉ ላይ የሚገኘውን የአደጋ ጊዜ አላርምም ያስጮሁታል። የአደጋ ጊዜ አላርሙን የሰሙት በሱፐርማርኬት ውስጥም የሚበሉት ልጆች ይደነግጣሉ። ሁለቱ ልጆችም ከተማሪዎቹ መለየታቸውን ረስተው ነበር። ምግብ መብላታቸውንም አቁመው በሚወጡ ሰዓት እንግዳው ፍጥረት ወደ እነሱ ጋር ይመጣል። ልጆቹ ግን የእንግዳውን ፍጥረት ኃይለኝነት ስላላወቁ ከሱ ጋር መጫወት ጀምረዋል። ፍጥረቱን በድንገት እነሱን ማጥቃት ሲጀምር ኃይለኛ እንደሆነ ያውቃሉ።
ወደ እነሱ ጋር የመጣውን ፍጥረትም ተባብረው ወደ ፍሪጅ ውስጥ ያስገቡታል። የዚህን ሰዓትም እነዚህ ሁለት ልጆች እንግዳዎቹ ፍጥረቶች ቅዝቃዜ መቋቋም እንደማይችሉ ተመለከቱ። ይህ በእንዲህ እንዳለ የአደጋ ጊዜ አላርሙን ያስጨውቱ ልጆች ሊል ያድናቸው ሄዷል። አንድ እንግዳ ፍጥረትም ሊል ሊበላው ሲሞክር እነ ታይማን ይገሉለታል። ወታደሮቹም የቻሉትን ያህል እንግዳ ፍጥረት ከገደሉ በኋላ በህይወት የሚገኙትን ተማሪዎች ሰብስበዋል። ቢሆንም ግን በርካታ ተማሪዎችን በሞት አጥተዋል። ሁሉም ተማሪዎችም ጓደኞቻቸውን በሞት ስላጡ አሁን ላይ ሞራላቸው ጠፍቷል። ተማሪዎቹም ወደ ክፍል ከገቡ በኋላ ለሊ ወደ ቤታቸው መመለስ እንደሚፈልጉ ተናገሩ። ሊም ከዚህ በኋላ ወደ ቤታቸው መመለስ እንደማይችሉ ነገራቸው። ምክንያቱም የነሱ ቤተሰቦችም እንደዚሁ ወደ ሌላ ወታደራዊ ማሰልጠኛ ሄደው ነው የሚሆነው። በከተማው ላይ የሚገኙ ሰዎች በሙሉ በግዳጅ ወደ ውትድርና እየሄዱ ነው። ተማሪዎቹ ግን ሊል ሊያምኑት አልቻሉም። የሚያወራውም ውሸት እንደሆነና በዚህ እንዲቆዩ ፈልጎ ይሄንን እንደተናገረ አስበዋል። ምሽት ላይም 3 ተማሪዎች ተደብቀው ወደ ቤታቸው ለመሄድ ይሞክራሉ። በርካታ ጊዜ ለማምለጥ ቢሞክሩም ወታደሮች በየቦታው ስለነበሩ ይያዛሉ። ይህ በእንዲህ እንዳለ ተማሪዎቹ አንድ ላይ በመነጋገር በወታደሮቹ ላይ አምፀዋል። በዚህ መቆየት እንደማይፈልጉና ወደ ቤታቸው መሄድ እንደሚፈልጉ እየተናገሩ እየጮሁ ነው። በሁለቱ መካከል በተፈጠረው አለመግባባትም ቦታው በሙሉ ተረብሿል። የዚህን ሰዓትም አንድ እንግዳ ፍጥረት በግቢ ውስጥ ይወድቃል። ሌተናል ሊም ተማሪዎቹ በሙሉ ወደ ክፍል እንዲገቡ እየጮኸ መናገር ይጀምራል። ሌተናል ሊም ለተማሪዎቹ ሽፋን እየሰጣቸው መሳሪያቸውን ታጥቀው እንዲመጡ ያደርጋቸዋል። ተማሪዎቹም ከወታደሮቹ ጋር ወደ ቤት በመመለስ ጉዳይ ቢጣሉም አሁን ግን የህይወት ጉዳይ ስለሆነባቸው እንግዳዎቹን መግደል ይጀምራሉ። በፍጥነትም ከአካባቢው መራቅ ስለነበረባቸው በሁለት ቡድን ተከፋፍለው በመኪና ይሄዳሉ። መኪናው ላይ መሰቀል ያልቻለች አንዲት ልጅ ግን በፍጥረቶቹ ትበላና ትሞታለች። ይህ በእንዲህ እንዳለ ተማሪዎቹ ወደ ሌላ ወታደራዊ ካምፕ እየሄዱ ነው። ነገር ግን መኪናቸው አደጋ ያጋጥመዋል። ይህም የሆነው ሹፌሩ በአንድ እንግዳ ፍጥረት አደጋ ስለደረሰበት ነው። በመኪናው አደጋ ምክንያትም በርካታ ተማሪዎች ተጎድተዋል። ሌላኛውን ወታደራዊ ካምፕ ወዴት እንደሚገኝ ባያውቁም በእግራቸው ለመሄድ ወስነዋል። አንደኛው ተማሪ ምናልባት ወታደሮቹ ከመጡ ምልክት እንዲሆናቸው በመኪናው ላይ አቅጣጫ ያስቀምጣል። ሌላኛው ቡድን አሁን ላይ በተሳካ ሁኔታ ወደ ወታደራዊ ካምፕ ደርሷል። ነገር ግን የእነሱ ጓደኞች እንዳልመጡ ሲያውቁ ተጨንቀዋል። ወታደሮቹም ለተማሪዎቹ አሁን እንደሚመጡ በመናገር እንዲያርፉ ያደርጓቸዋል። ሊም ምናልባት ተማሪዎቹ አደጋ ውስጥ ሊሆኑ ስለሚችሉ እነሱን ለመርዳት ፈቃድ ይጠይቃል። ነገር ግን የወታደሮቹ መሪ ሊ እንዲሄድ አልፈቀደለትም። የሊ ጓደኛ ወንቢም ተማሪዎቹን እንዲያደናቸው ለሊ አንድ መኪና ቁልፍ ሰርቆ ይሰጠዋል። ከተማሪዎቹ መካከልም አንደኛው እነ ሊ ሲነጋገሩ ሰምቷል። ነገሩንም ለተማሪዎቹ ሄዶ ይነግራቸዋል። ተማሪዎቹም ከሊ ጋር አብረው ለመሄድ ወስነዋል። ይህ በእንዲህ እንዳለ በመንገድ ላይ አደጋ የደረሰባቸው ተማሪዎችም ወደ አንድ ቤት ደርሰዋል። በአደጋው ምክንያት የተጎዱ ተማሪዎችንም ማከም ይጀምራሉ። አንዲት ሴትም በእንግዳዎቹ ሰዎች ቤት ውስጥ የታሸገ ኑድል ታገኛለች። ከተማሪዎቹም ተደብቃ ምግቡን ውጭ ላይ በላቸው። የዚህን ሰዓትም እንግዳዎቹ ፍጥረቶቹ ደሷ ላይ ይመጡባታል። እየጮኸችም ወደ ቤቱ ስትመለስ ሌሎቹ ተማሪዎች ይተባበሩና ያድኗታል። እንግዳው ፍጥረትም በአየር ማስወጫ በኩል ወደ ቤቱ ለመግባት ሞክሯል። ነገር ግን አልተሳካለትም። ተማሪዎቹም ፍጥረቶቹ ሊገቡ ይችላሉ ብሎ ያሰቡበትን ቦታዎች በሙሉ ይዘጋሉ። ሊም ተማሪዎቹን ለመፈለግ ጉዞውን ጀምሯል። ከመኪናው ጀርባ ግን እንግዳ ድምጽ ይሰማል። ነገሩንም ለማጣራት መኪናውን ያቆምና ወደ መኪናው ጀርባ ይሄዳል። የዚህን ሰዓትም ሁሉም ተማሪዎች ከሱ ጋር እንደመጡ አወቀ። በተማሪዎቹም ቆራጥና አንድነት በጣም ይኮራል። ይህ በእንዲህ እንዳለ ሌሎቹ ተማሪዎች አንደኛዋ ልትሞት ስለነበር በጣም ተጨንቀዋል። ከዚህ ቦታም ለመውጣት የሚሆናቸውን አንድ መኪና ያገኛሉ። ቺልሞ መኪናውን በሚያስተካክል ሰዓት እንግዳው ፍጥረት እየተመለከተው መሆኑን አላወቀም። ፍጥረቱንም እንደተመለከተው እየጮኸ ወደ ቤቱ ይሄዳል። ተማሪዎቹም ችግር እንደደረሰበት ስላወቁ በሩን ክፍት አድርጎ ይጠብቁትና እሱ እንደገባ ወዲያውኑ ይዘጉታል። ቺልዎም ፍጥረቶቹ ጩኸት ወዳለበት ቦታ እንደሚሄዱ አውቀዋል። በቤት ውስጥም በቴሌቪዥን አማካኝነት ጩኸት እንዲፈጠር አደረጉ። ሁሉም ፍጥረቶችም ወደ ቤት ውስጥ ተሰብስበው ይሄዳሉ። የዚህን ሰዓትም ተማሪዎቹ ለማምለጥ ሞክረዋል። በመካከል ላይ ግን የቴሌቪዥኑ ድምጽ ይቆምና እንግዳዎቹ ትኩረታቸውን ወደ እነሱ ጋር ያደርጋሉ። ወደ መኪናውም ከሄዱ በኋላ መኪናውን እነዳለሁ ሲል የነበረው እንዲህ ያለ መኪና ነድቶ እንደማያውቅ ተናገረ። አንደኛው ተማሪም በእንደዚህ አይነት መኪና ላይ ልምድ ስላለው ለመሾፈር ይሄዳል። ነገር ግን ሁለቱ ተማሪዎች በሚታገሉ ሰዓት ቁልፉ ወደ አንድ ጥግ ይወድቃል። መኪናውን ለመንዳት የወሰነውም ተማሪ ቁልፉን ለማምጣት ይሄዳል። የዚህን ሰዓትም ጆ ጃንግሱ የተባለ ተማሪም ከዚህ በህይወት እንደማይወጡ አውቋል። የሁሉ ሰው ከሚሞትም ራሱን መስዋዕት አድርጎ ጓደኞቹን ለማዳንም ይወስናል። ይህ በእንዲህ እንዳለ እነሊ አሁንም ተማሪዎቹን እየፈለጉ ነው። በመንገዳቸው ላይም ሞተው የወደቁ ብዙ ተማሪዎችን ተመለከቱ። ከሊ ጋርም አብረው የመጡ ተማሪዎች እኛም እንደዚህ እንሞት ይሆን በሚል ፍራቻ ውስጥ ወድቀዋል። በሁለት ቡድን ተከፋፍለው የነበሩት ተማሪዎችም ከረጅም ፍለጋ በኋላ ተገናኝተዋል። አንድ ላይም ሆነው ወደ ወታደራዊ ካምፕ ይመለሳሉ። የወታደሮቹ አዛዥም አሁን ላይ ተማሪዎቹ ተጠባባቂ ወታደር ለመሆን ብቁ እንደሆኑ ተናግሯል።
ለራሳቸውም ልዩ የሆነ ዩኒፎርም ይሰጣቸውና ተጠባባቂ ወታደር ሆነው ይሾማሉ። በመቀጠልም ወታደሮቹ ምን ያህል ተማሪዎች እንደሞቱ ማስላት ይጀምራሉ። የሞቱት ተማሪዎችና የተገደሉት እንግዳ ፍጥረቶችንም በሚያነጻጽሩ ሰዓት አሪፍ ለውጥ እንዳለም ተመልክተዋል። እንዲህ ባለ ሁኔታም የተወሰኑ ቀናትን መቆየት ከቻሉ ሙሉ በሙሉ ፍጥረታቶቹን ማጥፋት ይችላሉ። የወታደሮቹ አዛዥም በሚቀጥሉት ቀናቶች ውስጥ በሚደረጉ ውጊያ የሚሳተፉ ተማሪዎች በሙሉ ልዩ እድል እንዳላቸው ተናገረ። እኚህ ተማሪዎች ከዚህ ውጊያ በህይወት መትረፍ ከቻሉ በሚቀጥሉት 3 ቀናቶች ወደ ቤተሰባቸው መመለስ ይችላሉ። ሀገሪቱም ስትረጋጋና ወደ ሰላሟ ስትመለስ በቀጥታ ወደ ከፍተኛ ትምህርት ቤት ይገባሉ። ሊ ግን ተማሪዎችን ወደዚህ እሳት ውስጥ ማስገባት አልፈለገም። ቢሆንም ግን አዛዣቸው ወደዚህ ግዳጅ እንዲሄዱ ስለወሰነ ምንም ማድረግ አልቻለም። ሊም ምሽት ላይ ወደ ተማሪዎቹ ጋር ሄድና አንዳንድ ፌስታል ይሰጣቸዋል። ጥፍራቸውን አሊያም ጸጉራቸውን ካስቀመጡ በኋላ ኑዛዜያቸውንም እንዲያስቀምጡ ይነግራቸዋል። ሊም ይህንን የሚያደርገው ተማሪዎቹ ከዛ በህይወት እንደማይመጡ ስለሚያውቅ ነው። በዲኤንኤያቸውም አማካኝነትም ኑዛዜያቸው ለቤተሰባቸው ይደርሳል። ተማሪዎቹም ይህንን እንደሰሙ ይጨነቃሉ። ሌሊቱን ሙሉም ሳይተኙ ቁጭ ብሎ ያሳልፋሉ። የተማሪዎቹን አለመተኛት የሰማው ሊም እኩለ ሌሊት ላይ ወደ እነሱ ጋር ይመጣል። ለተማሪዎቹ ያመጣላቸው ምግብ ብቻ ነው። ቢሆንም ግን ተማሪዎቹ ለተወሰነ ሰዓት ጭንቀታቸውን ረስተው እየሳቁ ተጫውተው ነበር። በማግስቱ ተማሪዎቹ ወደ ግዳጁ ለመሄድ እየተዘጋጁ ነው። ለእያንዳንዳቸውም እነዚህ እንግዳ ፍጥረቶች የሚገኙበትን ቦታ የሚጠቁም መሳሪያ ተሰጥቷቸዋል። ሌተናል ሊም ተማሪዎቹን በጣም ስለሚወዳቸው ሙሉ በሙሉ እምነታቸውን በዚህ መሳሪያ ላይ እንዳያደርጉ ነግሯቸዋል። በተቻላቸው መጠንም አንድ ላይ ሆነው እርስ በእርስ እንዲጠባበቁም ለመናቸው። በድጋሚም ተማሪዎቹ በሁለት ቡድን ተከፍለው ወደ ጦርነቱ ቦታ ሄደዋል። አንደኛዋ ተማሪ መሳሪያዋን በምታበራ ሰዓት እንግዳ ፍጥረት በቦታው ላይ እንዳለ አወቀች። ተማሪዎቹም እንግዳዎቹን ፍጥረት ለመጋፈጥ ወስነዋል። ሊ ግን ይህ እንደማይሆን በመናገር አንድ መጫወቻ መኪና ማስጮህ ይጀምራል። እንግዳዎቹ ፍጥረትም ከያሉበት ቦታ ወደዚህ መሳሪያ ጋር መሄድ ይጀምራሉ። የዚህን ሰዓትም ተማሪዎቹና ሌተናል ሊ የቻሉትን ፍጥረቶች ይገላሉ። ቢሆንም ግን ሁሉንም ፍጥረቶች ይገሉ አልጨረሱም። ፍጥረቶቹም አሁን ላይ በቤት ውስጥ ይኖራሉ ብለው ስላሰቡ ቤት ለቤት መፈለጋቸውን ጀምረዋል። በአንድ ቤት ውስጥ ገብተው በሚፈልጉ ሰዓት ግን የጦር ሰራዊት የለበሱ የሌላ ትምህርት ቤት ተማሪዎችን አገኙ። አብዛኞቻቸው ሲሞቱ ከተማሪዎቹ መካከል ግን 2 ተርፈው ነበር። ሌተናል ሊም ከሌላ ቦታ የመጡትን ተማሪዎች በመያዝ ወደ አንድ ቤተ መጻሕፍት ይሄዳል። ተማሪዎቹም በደረሰባቸው ምክንያት አእምሯቸው እንደተቃወሰ ግልጽ ነው። ከተረፉት መካከልም ዮንሲዮ የተባለችው ቆንጆ ተማሪም አንደኛዋ ነች። ሊም ይችን ተማሪ ምን እንደተፈጠረ ይጠይቃታል። ልጅቷም ወታደሮቹ በእነሱ ላይ እንደተጠቀሙባቸው ተናገረች። ወታደሮቹ የራሳቸውን ህይወት ለማትረፍ ሲሉ በእኛ ህይወት እየቆመሩብን ነበር። ሁሉም እኛን አጋፍጠውን የራሳቸውን ህይወት አድነው ሄደዋል ብላ ተናገረች። ልጅቷን መሳሪያ ከነሱ ላይ ከወሰደች በኋላ ራሷን ለማጥፋት ትሞክራለች። ሊም እሷን ለማስቆም በሚሞክር ሰዓት አንተም ያው ነህ በማለት ወደ ሊ ላይ ተኮሰችበት። ወንቢም ዘሎ ጥይቱ ላይ በመግባት የሊን ህይወት ማትረፍ ይችላል። ሁሉም ሰዎች እብድ የሆነችው ዮንሲዮንም ሄዶ ይከቧታል። ወንቢም ለሊ በልጅቷ ላይ እንዳፈርድባት ካጋጠማት ነገር አንጻር ነው እባክህ ተረዳት ብሎም ይለምነዋል። በስተመጨረሻም ሌተናል ሊ አንድ የመጨረሻ እቅድ አውጥቷል። ይህ እቅዱም እነዚህን እንግዳ ፍጥረቶች በአንድ ቤት ውስጥ በመሰብሰብ እነሱን አፈንድቶ መግደል ነው። ሁላችሁም እርስ በርስ የምትተባበሩ ከሆነ ይሄ የመጨረሻ እቅድ እነሱን ያጠፋቸዋል ብሎም ነገራቸው። ምሽት ላይም ህንፃውን የሚጠብቁት ተማሪዎች በሰማይ ላይ እንግዳ ነገር ይመለከታሉ። በሰማይ ላይ ከሚገኙት እንግዳ ፍጥረቶች መካከል አንደኛው ብልጭ ደርገም እያለ እንደሆነ ነገሯቸው። ሊም ነገሩን ሲሰማ ከዚህ በፊት እንዳጋጠመው ይህ ነገር ምልክት እየሰጠ መሆኑን አውቋል። ለተማሪዎቹም እነዚህ ፍጥረቶች በቅርቡ እዚህ ግቢ ውስጥ ይወድቃሉ ተዘጋጁ ብሎም ነገራቸው። ተማሪዎቹም የሊን የመጨረሻ እቅድ ማስፈጸም ይጀምራሉ። ለፍንዳታው የሚጠቅማቸውን ፈንጂዎችም አንድ ላይ ሆነው መስራት ጀመሩ። ተማሪዎቹም እነዚህን ፈንጂዎች ከሰሩ በኋላ በህንፃው የተለያየ ቦታ ላይ ያስቀምጣሉ። የስራውን ከፍተኛ ድርሻም የሚወስደው ሊ ነው። ሊም በርካታ ቦታዎች ላይ የተዘዋወረ ብዙ ቦምቦችን አጥምዷል። የበንዲ እንዳለ በጠዋት ፈረቃ ህንፃውን የሚጠብቁ ተማሪዎች ሌላ እንግዳ ነገር ተመልክተዋል። እንግዳ ፍጥረቶቹ ወደ ምድር ዝቅ እያሉ ነው ፍጠኑ በማለትም ለሊ ነገሩት። ሊም ለተማሪዎቹ በፍጥነት ከህንፃ ውስጥ እንዲወጡ ነገራቸው። እነዚህ እንግዳ ፍጥረቶችም ወደ ህንፃው እንዲመጡ ሲሉ በርካታ ስፒከሮችን ማስጮህ ጀመሩ። ተማሪዎቹም ሊ እንዲወጡ ቢነግራቸውም እስካሁን ድረስ አልወጡም። ሊም ተማሪዎቹን መስዋዕት ማድረግ ስላልፈለገ እነሱን ይቀበላቸውና እንዲወጡ ያደርጋቸዋል። ከተማሪዎቹ መካከል ግን አንደኛዋ ሊን ትታ መሄድ አልፈለገችም። እስከ መጨረሻዋ ሰዓትም ከሱ ጋር ለመሆን ወስናለች። ይህ በእንዲህ እንዳለ ፍጥረቶቹ ከያሉበት ቦታ ወደ ህንፃው እየሄዱ ነው። ሊም ቦምቡን የሚያፈነዳውን የመጨረሻውን ክር ካገናኘ በኋላ ከህንፃው ሮጦ ለመውጣት ይሞክራል። ነገር ግን መንገዱ ሁሉ በእንግዳዎቹ ፍጥረት የተጨናነቀ ነው። በመንገዱ ላይ እነሱን በገደለ ቁጥር ቦምቡ የሚፈነዳበት ጊዜ ይደርሳል። አሁን ላይም ሊ ከዚህ ህንፃ መውጣት እንደማይችል አምኗል። ውጪ ለሚገኙት ሰዎችም ቦምቡን እንዲያፈነዱት ትዕዛዝ ይሰጣቸዋል። ተማሪዎቹም ሊ ውስጥ እያለ ቦምቡን ማፈንዳት አልፈለጉም።
ቢሆንም ግን የተሻለ ነገር ለማግኘት የግዴታ አንድ ሰው መስዋዕት መሆን ስላለበት ሊ ባለበት ህንፃውን ያፈነዱታል። በስተመጨረሻም እንግዳዎቹ ፍጥረት ጠፍተዋል። ፊልሙ እዚህ ጋር ያበቃል። ፊልሙ ከተመቻችሁ ላይክ አድርጉት። ለቻናላችን አዲስ የሆናችሁ ሰዎች ደግሞ በሌላ ጊዜ እንደዚህ ያሉ ምርጥ ፊልሞችን ለማግኘት ቻናሉን ሰብስክራይብ በማድረግ እና የደወሉን በተን በመጫን ቤተሰብ መሆን ትችላላችሁ።